ስለማቆምና ስለመጨረስ ዛሬ እናወራለን። ዳንኤል ይባላል። የአራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ እንዲሁም ደግሞ እንደነዚህ አይነት ቪዲዮዎችን መስራት የሚያስደስተኝ ላይክ ኮንተንት ክሬተር ነገር ነኝ። ዛሬ ስለማቆም ወይም ደግሞ ስለመጨረስ እናወራለን። ብዙ ስለማቆም ስለመጨረስ ሳይሆን ላይክ ስለመጨረስ ስለማረፍ እናወራለን ማለት ነው ስናስተካክለው። ብዙ ጊዜ እነዚህ ተርሞች በኔጋቲቭም ሆነ በፖዚቲቭም ወይ እንሰማቸዋለን። ላይክ መጨረስን ብዙ ጊዜ በኔጋቲቭ መንገድ እንረዳዋለን። ነገር ግን መጨረስ የራሱ የሆነ ፖዚቲቭሊ ትክክለኛ ሚኒንግ አለው። እንደዛም ሁሉ ማረፍም የራሱ የሆነ ትርጉም አለው። ስለዚህ ጉዳዮች ነው ዛሬ የማወራችሁ። ባለፉት 3 ወራት የመጀመሪያ ሴሚስተር የአራተኛ ዓመት የመጀመሪያ ሴሚስተር ትምህርቶችን እየተማርን ነበር እና በዛ ጊዜ ውስጥ የተለያዩ ነገሮችን አይተናል። እነዚህ ያየናቸው ነገሮች ያቆሙት ወይም ደግሞ የጨረስናቸው የካቲት 30 ላይ ነበር። ዛሬ መጋቢት 3 ነገር ነው። በነዛ ጊዜያት ውስጥ እነዚህ ብዙ ነገሮችን አይተናል። አፓራንትሺፕ መውጣት ነበረብን። አፓራንትሺፕ ሪፖርት መጻፍ ነበረብን፣ አስገብተናል። ፋይናል ሚድ እና እነዚህ መሰል ነገሮችን ፕሬዘንቴሽኖችን፣ የተለያዩ ግሩፕ ዲስከሽኖችን ማድረግ ችለናል። ፕላስ ፕሬዘንት አድርገናል። እነዚህን ሁሉ ነገሮች አልፈናል። በአካዳሚካሊ በኮንተንት ክሬሽን ላይም ብንመለከት የተለያዩ ቪዲዮዎችን ፐብሊሽ ማድረግ ችያለሁ ማለት እችላለሁ። ባለፉት 2-3 ወራት አካባቢ ሀብሶ የመጀመሪያው ወር የታህሳስ ወር በቀን በወር እስከ 8 ቪዲዮዎችን ምናምን መልቀቅ ችዬ ነበረ በራሴ ኮንተንት እና እነዚህ ሁሉ ተጀምረው በስነስርዓት ያለቁበት ወቅት ነበር። ያለፉት 3 ወራትን ስንመለከት እነዚህ 3 ወራትን በምንመለከት ወቅት ማለት ነው። ይሄ መጨረስ ነው። ማረፍ ደግሞ አሁን በእነዚህ ጊዜያት ያገኘናቸው ናቸው። ኦልሞስት እነዚህ 3 ቀናት ናቸው ይመስሉት፣ ግን ፈተናዎች ሲራዘሙ ምናምን ሲቆዩ ዛሬም ብቻ ነው ያረፍነው። ዛሬም አረፍኩ ለማለት ይከብደኛል። ስላችሁ ምን መሰላችሁ? ላይክ በጣም ቢዚ ሆኜ ነበር። ጠዋት አካባቢ አሳይመንት መስራት ነበረብን። ያጨረስናቸው 3-4 አሳይመንቶች ለሱም ፕሪንት ማስደረግ ነበረብን። እነዛን ሁሉ ነገሮች በሚገባ ማድረግ ነበረብን እና እነዛን ነገሮች አድርገናቸዋል። በእነዚህ ሁኔታ ውስጥ ነበር አሁን ያለፍነው እና ላይክ ያለፈው 3 ወር በጣም 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 ትላልቅ ነገሮች ያደረግንበት ነው። ቲክቶክ መጠቀም ያቆምንበት ነው። ስቲል ቢግ ዲል ነው። ኦልሞስት ወደ ራሳችን የተመለስንበት ነው። የምናየው የምንሰማው ነገር የተቀየረበት ነው። ጀነራሊ ብዙ ነገራችን የተቀያየረበት ጊዜ ነበረ እነዚህ 3 ወራት። ኖርማሊ ሌላ የዩቲዩብ ቻናልን እንድንከፍትበት የረዳንም ጊዜ ቢኖር የኛ 3 ወር ነው እና ላይክ የ3 ወር ቀላል የሚባል ነገሮች አይተናል ለማለት ይከብደናል። በብዙ ነገሮች የታገልንበት፣ ራሳችንን የገመገምንበት፣ ያየውበት ወቅት ነው። እስቲ እናንተስ እንደው ከመጨረስ አንጻርና ከማረፍ አንጻር ምን አደረጋችሁ? እስቲ የጨረሳችሁት ነገር ሪሊ ምንድነው? ምን ጨረሳችሁ? የጨረሳችሁት ነገር አለ? እሱን አንድ ነው። ሁለተኛው ደግሞ አሁን እረፍት ላይ ናችሁ ወይስ ስራ ላይ ናችሁ? ጀነራሊ ከአሁን በኋላ ደግሞ አንድ ሴሚስተር ይቀረናል። ሪሰርች ፕሮፖዛል ኢንተር ኤግዚት መዘጋጀት ፕላስ ኤግዚት ራሱ ፈተናው አለብን። እነዚህን ሁሉ በእነዚህ ድፍን 3 ወራት ውስጥ ነው የምናደርገው። የቀጣዩ ጊዜ በጣም ቻሌንጅ ነው ለኛ። ከነዛ አንጻር ለፊታችን ከሚያጋጥመን ውጣ ውረድ አንጻር ስንመለከተው አሁን ማረፋችን በጣም የቀጣዩን ጊዜ የምናይበትን መነጽር የማስተካከያ መንገድ ነው ብዬ አስባለሁ። እናንተም ኦልሞስት የሆነ ሙቭመንት ላይ ትሆናላችሁ። የሆነ ነገር ሰልችቷችሁ አቁማችሁ ሊሆን ይችላል፣ ወይም ደግሞ እረፍት ላይ ትሆናላችሁ። እረፍት ላይ በዚህ ጊዜ የሚሆን የለም። አብዛኛው ተማሪ ኦልሞስት ወደ ሚድ እየቀረበ ነው የሚሆነው። እኔ ብቻ ነኝ በዚህ ሁኔታ ውስጥ ያለሁት። ማለት እኛ ብቻ ነን ከሌላዎች ግቢዎች ራሱ በዩኒቨርሲቲ ደረጃ እንኳን ብናይ በዚህ ሰዓት እንደኛ በዚህ ሰዓት ከትምህርት ያረፈ ወይም ደግሞ ሁለተኛውን
ሴሚስተር ለመጀመር የእረፍት ጊዜ ላይ ያለ ተማሪ የለም። የሁለተኛው ሴሚስተራችን የሚጀምረው ከፊት ለፊታችን ባለው ሰኞ አካባቢ ምዝገባ ምናምን ይጀምራል። ኦልሞስት በቃ ከሰኞ ጀምሮ ክላስ ይኖርብናል። እስከ ግንቦት 30 የሚቀጥል ነው። በመሃሉም የኢትዮጵያ ሀገር አቀፍ ምርጫ አለበት። እሱ ብቻም ሳይሆን የተለያዩ ቻሌንጆች አሉብን። ሪሰርች ፕሮፖዛል ማስገባት፣ ለራሳችን ጊዜ መስጠት፣ ልብሶችን ራሳችንን መጠበቅ፣ ራሳችንን ፕሬዘንት ወደ ውጭ ዓለም ማዘጋጀት ደግሞ እንደ ቀጣዩ ስራ ነው እና እነዚህን ሁሉ ነገሮች ስናስብ በጣም ቢዚ የመሆን ቻንስ ይኖረናል። ማቆም እና መጨረስ ሁልጊዜም መጀመርና መቀጠልን ይዘው ይመጣሉ የሚል ሀሳብ አለኝ። አንድ ነገርን ስናቆም ሌላውን ነገር ለመጀመር ዝግጁ እየሆን ነው። ስናልፍ ደግሞ ኢነርጂዎቻችንን እየታጠቅን ነው። ለመሄድ ወደፊት ለመሄድ ለምናደርገው ትግል የሆነ ነገር ለማድረግ እየሞከርን ነውና ያ ነገር ይሰማኛል። እርግጥ ይህን ይመስላል።